ሰላም እንዴት ናችሁ? እንዴት ከረማችሁ? ሁሉ ሰላም ነው። ዛሬ ደግሞ እንግዲህ ተመልሼ መጥቻለሁ። ዛሬ በዋነኝነት ላነሳ የፈለኩት ጉዳይ ከእናንተ ጋር በአሁን ሰዓት ሁለት አይነት መድኃኒቶች ስራ ላይ ውለዋል። በፊት አንድ ሰው ከቫይረሱ ጋር ከሆነ በኋላ ነበረ መድኃኒት የሚወስደው። አሁን ግን ቅድመ መከላከሎች እንደ ፕሪፕ ወይ ደግሞ ፕሪኤክስፖዠር ፕሮፊላክሲስ ወይ ደግሞ ፖስት ኤክስፖዠር ፕሮፊላክሲስ በፊትም የነበረ ነው። እነዚህ መድኃኒቶች አሁን መረጃው አላችሁ ብዬ አምናለሁ። መረጃዎቹ የሌላችሁ ደግሞ እንደዚህ አይነት መድኃኒቶች ተጀምረዋል። ግን በዋነኝነት እነዚህ መድኃኒቶች መውሰድ ያለባቸው እነማን ናቸው? እንዴት ነው የሚወሰደው? ኤችአይቪን ብቻ ነው የሚከላከለው ወይስ ሌላ ነገሮችንም አብሮ ይከላከላል የሚለው ጉዳይ ላይ እንግዲህ በጣም እንዴት ነው ደግሞ መድኃኒቱ የሚሰራው ሰውነታችን ውስጥ ከገባ በኋላ በሚለው በዚህ በአራት ነገሮች እንግዲህ ዛሬ እንግዲህ ከእናንተ ጋር ለመነጋገር መጥቻለሁ። በአሁኑ ሰዓት እንግዲህ ስለ ኤችአይቪ ሰሞኑን መረጃ አግኝታችኋል። ያው እያሳየ ያለው በተለይ ወጣቶች ላይ የመጨመር ነገሮች ከአንድ አገር ሌላ ሀገር ላይ ደግሞ ለየት ያለ የመጨመር ነገሮች ይታያሉና እንግዲህ ይሄ መረጃዎች ሲመጡ በእንደዚህ አይነት ጉዳይ መረጃ ስታገኙ ለጥንቃቄ ለግንዛቤ ልጆቻችሁን ለመምከር ቤታችሁን ማኔጅ ለማድረግ ይረዳችኋል። ስለዚህ እንደዚህ አይነት ፕላትፎርሞች እንግዲህ ያው ሁልጊዜ ወደ እናንተ የሚመጡት አንደኛው ከፍተኛ መረጃ ማግኘት። መረጃ በጣም ትልቅ ነገር ነው። ጤና ጥበቃን በእርግጥ ተከታትሎ ያወጣል፣ ግን መረጃዎቹ በጣም ስለሚጠቅሙ እንደዚህ አይነት ነገሮችን እንድታዩ ኤችአይቪ ጠፋ የሚለውን ኤችአይቪ የለም እየተባለ ያሉ እነዚህ ሩመሮችን ጆሮአችሁን ነቃ አድርጋችሁ እንድታዳምጡ ያስፈልጋል ማለት ነው። ዛሬ እንግዲህ በዋነኝነት ስለ ቅድመ መከላከል ኤችአይቪን ቅድመ መከላከል የመጡ መድኃኒቶች እንደ አሉ። እንደ ቴኖቭሪን መጥተዋል። ቴኖቭሪን ሆነ በሁለት አይነት መጥተዋል። አንዱ በኪኒን መልክ መጥተዋል፣ ሁለተኛው ደግሞ በመርፌ መጥተዋል ማለት ነው። ስለዚህ እነዚህ መድኃኒቶች እንዴት ነው የሚወሰዱት? በመጀመሪያ ማን ነው መውሰድ ያለበት እነዚህ መድኃኒቶች የሚለውን እንግዲህ ማወቅ አለብን ማለት ነው። አንዳንዴ በጣም ከፍተኛ የሆነ ጥንቃቄ ያለው ግንዛቤ ያለው መረዳዳት ያለው በሁለት ሰው ላይ የሆነ መግባባት ያለው ግንኙነቶች ናቸው ኤችአይቪ ሊያቆሙ የሚችሉት እንጂ መድኃኒቶቹን በመውሰድ ደግሞ መድኃኒቶቹ አሉ በሚል አእምሯችንን ወደ ሌላ ወደ ተሳሳተ ግንዛቤ መውሰድ የለብንም። ስለዚህ ዛሬ በዋነኝነት በተለይ ፕሪ ኤክስፖዠር ፕሮፊላክሲስ በዚህ በቴኖቭሪን የተዘጋጀ በመርፌና በኪኒን መውሰድ ያለባቸው ለዚህ በጣም ተጋላጭነት ያሉ በጣም በዕለት ተዕለት ህይወታቸው ተጋላጭነት ያላቸው ሰዎች ናቸው እንግዲህ ይህንን መድኃኒት እንዲወስዱ ይህንን መድኃኒት እንዲጀምሩ የተፈቀደው ማለት ነው። ስለዚህ እነዚህ ሰዎች እነማን ናቸው? ምን አይነት ስራ ላይ ነው ያሉት? አብዛኛውም እንዴት ነው ሊጋለጡ የሚችሉት የሚለው እንግዲህ በዚህ ማህበረሰባችን ውስጥ በማህበረሰባችን የዕለት ተዕለት እንቅስቃሴ ውስጥ በማህበረሰባችን ውስጥ በየዕለቱ ከምንሰራው ስራ እንደዚህ አይነት ተጋላጭነት አላቸው የሚባሉ ማህበረሰቦች እንግዲህ ይታወቃሉ ማለት ነው። ሁለተኛ እንደዚህ ተጋላጭነት ያላቸው ማህበረሰቦች ይህንን መድኃኒት እንዲጀምሩ አድርጎ ኤችአይቪን ማቆም በእጅ አዙር ማህበረሰቡንም ከኤችአይቪ ስጋት ነፃ እያደረጉ መምጣት ነው ማለት ነው። በተለይ በቢዝነስ አድርገው ሴተኛ አዳሪነትን የሚሰሩ እነዚህ በጣም ተጋላጭነታቸው በጣም ቅርብ ነው። በየዕለት ህይወታቸው ጋር ቅርብ የሆነ ግንኙነት አላቸው። ስለዚህ ለእነዚህ ሰዎች እንግዲህ ተፈቅዷል ማለት ነው። ይሄ ተፈቀደበት እንግዲህ ምክንያቱም እነሱ ጋር ያለው ሰርኩሌሽን ኤችአይቪ ሰርኩሌሽን ከዚህ ፊት ማስቼላቸዋለሁ በጣም እንግዲህ ከፍ ያለ ነው። ስለዚህ ይሄ ምንድን ነው በየዕለት ህይወታቸው በሚገጥማቸው መደፈር ሊሆን ይችላል፣ መገደል ሊሆን ይችላል፣ ወይ ደግሞ ተጨማሪ ብር ይጨምርላቸዋል በሚል አንዳንዴ በመዘናጋት የሚፈጠሩ ነገሮች ሊኖሩ ይችላሉ ማለት ነው። እንዴት ነው የሚወስዱት? እንግዲህ የሚወስዱት እንዴት ነው? አንደኛ በፍጹም ኮንዶም አይተውም ማለት ነው። የሚወስዱ ምንድነው አንድ ቀን ቢጋለጡ መደፈር ቢመጣ ኮንዶም ቢቀደድ ቫይረስ ወደ ደማቸው ሲገባ ያ ቀድሞ የወሰዱት መድኃኒት ያንን ቫይረስ ሪፕሊኬት እንዳያደርግ ወይ ደግሞ እንዳይራባ ብሎክ አድርጎ እንዲያቆምላቸው ነው፣ እንደዛ ቦታ እንዲከስም ነው ለማድረግ ነው ማለት ነው። እንግዲህ ይሄ ለነሱ በቅድሚያ ተሰጥቶ እንዲወስዱ የተደረገው ማለት ነው። ለዚህ መድኃኒት አንደኛ ከመጀመራቸው በፊት ቢያንስ 7 ቀን ቀድመው መውሰድ አለባቸው። ሰውነታቸው ውስጥ መድኃኒት መኖር አለበት ማለት ነው።
በፍጹም ሌላ የመከላከል ዘዴዎችን ማቆም የለባቸውም። ሶስተኛ ደግሞ ከተው እንኳን ከዚህ ስራ ሲወጡ ቢያንስ 1 ወር ድረስ መድኃኒቱን የመጨረሻውን ፒል እስከሚወጡ 1 ወር ድረስ መውሰድ አለባቸው ማለት ነው። ሌላው ደግሞ በዋነኝነት ምንድነው ትኩረት መስጠት ያለባቸው ደግሞ መድኃኒቱን እየወሰዱ ካሉ በጣም ለሁለት ነገር ኮንሰርን ሊያደርጋቸው ይገባል። በየ3 ወሩ ቼክአፕ አላቸው ቀጠሮ፣ ግን አንዳንዴ መዘናጋቶች አሉ፣ ምንም አልሆንም የሚል ነገሮች ስላሉ ሁለት ኮንሰርን የሚያደርጉ ነገሮች አሉ እነዚህ መድኃኒቶች ሲወሰዱ። አንዱ ኩላሊት ነው፣ አንዱ ደግሞ የአጥንታችን ሁኔታ ነው ማለት ነው። ስለዚህ በእነዚህ ሁለት ነገሮች በየ3 ወሩም በየ6 ወሩም ቀጠሮ ሲኖር ለምርመራ ሲጠሩ ቀጠሮ ሲሰጣቸው መሄድ አለባቸው ማለት ነው። እዚህ ስራ ውስጥ እስካሉ መድኃኒቱን መውሰዳቸው በአንድ ጎን ትልቁ ጥቅም እንደዚህ አጋጣሚዎች ሲመጡ በኤችአይቪ በርደን ወይ ደግሞ በኤችአይቪ መያዛቸውን 99% ነው በኪኒኑ፣ 74% ደግሞ በመርፌው ነው። ይሄንን ታክል ራሳቸውን ሴቭ ያደርጋሉ ማለት ነው። ግን ይሄንን መድኃኒት ሲወስዱ በዋነኝነት ከጉበት ቫይረስ በተለይ ሄፓታይተስ ቢ አሁን ሰዓት በጣም ብዙ እንግዲህ ዳታውን እኔ ላወራ አልችልም። ወደፊት መንግስት አጥንቶ ራሱ ጤና ጥበቃን ኮንሰርን የሚያደርግ ጉዳይ ስለሆነ ሊያቀርብላችሁ ይችላል። እንግዲህ የሄፓታይተስ ቢ ቫይረስ ይታያል ጎላ ባለ ሁኔታ በተለይ በስራ ዓለም ላይ እንግዲህ ያለን ሰዎች እናየዋለን። እንደዚህ ከብዙ ታካሚዎች ጋር የምንኖር ሰዎች ሄፓታይተስ ቢ ቫይረስ ማለት እንግዲህ በጣም ከባድ ከኤችአይቪ የከፋ ነው ማለት ነው። ስለዚህ መድኃኒቱ መውሰዳችን መድኃኒቱን እየወሰድን ምንም ጥንቃቄ የጎደለው ግንኙነት ማድረጋችን ከሄፓታይተስ እና ከአባላዘር ተጋላጭነታችን ሊያስጥለን አይችልም ማለት ነው። ስለዚህ ስንጀምር ይሄን መድኃኒት በዋነኝነት ማወቅ አለብን። መጀመሪያ ቀድመን ለስንት ጊዜ ነው የምንወስደው፣ ሌላ ጥንቃቄዎችንስ እንዴት ነው አብሮን የሚቀጥሉት የሚል ነው። ሁለተኛ ደግሞ የሕክምና የቀጠሮ የክትትላችንን በዚህ በሁለት ኮንሰርን በሚያደርጉ ጉዳይ ላይ መቀጠል አለብን ማለት ነው። ስለዚህ እነዚህ የተፈቀዱት ቅድም እንዳልኳችሁ በርደኑ ላለ በጣም ተጋላጭነታቸው ቅርብ ለሆነ ለምሳሌ አንዳንድ ሀገር ላይ በጣም ሴቶች በቀን በተለያየ ሁኔታ የሚደፈሩበት ሁኔታዎች አሉ። ስለዚህ እነዚህ ቅድመ ጥንቃቄዎች እንደዚህ ለእንደዚህ አይነት ሴቶች ያገለግላል፣ እንደዚህ አይነት ደግሞ ወንዶችም ያገለግላል ማለት ነው የፕሮፊላክሲሱ። ስለዚህ ይሄ ቅድመ ጥንቃቄው በጣም እንደዚህ አይነት በርደን ላለባቸው ለተቸገሩ ማህበራዊ ህይወታቸው ውስብስብ ለሆነ እንቅስቃሴያቸው ከባድ ለሆነ አካባቢዎችና ሰዎች አገሮች ተፈቅዷል። እንግዲህ እየወሰዱም ነው ያለው። አሁን ደግሞ በመርፌ መጥቷል ማለት ነው። እንግዲህ መርፌው በየወሩ ሊሰጥ ይችላል፣ በአመት ደግሞ 2 ብቻ ሊሰጥ ይችላል ማለት ነው መርፌው። ስለዚህ ይሄንን ግንዛቤ እንዲኖራቸው ያስፈለገው ምንድነው ብዙ የተሳሳቱ ሩመሮች አሉ። ግንኙነት አድርገን ምን ችግር አለ መድኃኒት እንወስዳለን የሚሉ ሰዎች ስለበዙ ነው። ኮንዶምን መጠቀም ኔግሌክት እያደረጉ ያለበት ሁኔታ ነው ያለው። ሁለተኛ ደግሞ በያሉ የመርሆችን በተለይ መወሰን ምርመራን አድርጎ ራስን ካወቁ በኋላ መወሰን በጣም ትልቁ እንግዲህ የሰው ልጅ ባህሪ ተቀየረ ግንዛቤ ያገኘ ተብሎ የሚታሰብበት ሁኔታ ነው ማለት። ግንዛቤ ያለን ሰዎች ለዚህ ለአካለ መጠን የደረሰን ሰዎች ቅድሚያ ምርመራ አድርገን በመወሰን እንግዲህ በጣም ትልቁን ነገር ትልቁን ዕዳ ትልቁን በርደን ልናቆም እንችላለን። ኤችአይቪን ብቻ አይደለም በጣም ብዙ ነገሮችን በጣም ብዙ የሚተላለፉ ነገሮችንም ከጤናችንም አንፃር ከማህበራዊ ህይወታችንም አንፃር ከራሳችንም ደህንነት አንፃር ብዙ ነገሮችን ሴቭ የምናደርግባቸው ነበሩ። እንግዲህ በፊት የመህጎች እየተባሉ በጣም ኮንሰርን አድርገው በትምህርት ቤት በትልልቅ ማህበረሰብ በትልልቅ ስብሰባ ላይ እንግዲህ በጣም ሲሪየስ ተደርጎ ይነገሩ ነበረ። በባለፈው እንግዲህ ሁሌም ማነሳላችሁ በአሁን ሰዓት እያንዳንዱ ሰው ስለ ኤችአይቪ መተላለፊያ መንገድ ስለ ኤችአይቪ እውቀት አለው ተብሎ ስለሚታሰብ ነው። ስለዚህ የመድኃኒት እንዴት ነው የሚሰራው? ቅድም እንዳልኳችሁ ቀድመው 7 ቀን መውሰድ አለባቸው። ካቋረጡ ደግሞ ከዚህ ከባድ ከሆነ ህይወት ደግሞ ሲወጡ ለ1 ወር መውሰድ አለባቸው። መድኃኒቱ የሚጠቅመው ምንድነው? ሰውነታችሁን ውስጥ መድኃኒቱ ካለ አንድ ሰው እንደዚህ አይነት ሲገጥመው ወይ ኮንዶም መበጠስ ይሁን ወይ ደግሞ መደፈር ሲገጥመው ምንድነው የሚያደርገው? ያ ቀድሞ የመጣው የገባው መድኃኒት እንደ ቴኖብሪን መድኃኒት የኤችአይቪ ቫይረስ አርኤንኤ ነው የኛን ሆስት ሴል ዲኤንኤ ላይ ሄዶ አታች እንዲያደርግ ያቆመዋል ማለት ነው፣ ብሎክ ያደርግበታል።
ስለዚህ ብሎክ ሲያደርግበት የገባው ቫይረስ ሰርቫይቭ ማድረግ አይችልም ማለት ነው። የኤችአይቪ ቫይረስ ባህሪው ምንድነው? ራሱን ችሎ አይደለም እኛ ሰውነት ውስጥ ከገባ በኋላ የኛን ዲኤንኤ ሆስት አድርጎ ሚሚክ አድርጎ ነው ከዛ በኋላ መራባት የሚጀምረው ማለት ነው። መድኃኒቱ ጥቅሙ እንግዲህ ይሄ ነው። ቀድሞ በመኖሩ የገባው ቫይረስ የኛን ዲኤንኤ ጋር ተገናኝቶ መባዛት እንዳይጀምር እዛ ጋር ብሎክ ያደርጋል ማለት። ስለዚህ በዚህ ሁኔታ ነው ልንከላከል ቫይረሱ እኛን ወደ ህመም እንዳይቀየር እንዳንያዝ የሚከላከለው ማለት። ሁለተኛው ደግሞ እንግዲህ ፒፒ ይባላል፣ ፖስት ኤክስፖዠር ፕሮፊላክሲስ ነው። እነዚህ ሁለቱም የተዘጋጁት ከቴኖቨሪን ዝግጅቶች ናቸው። በተለይ ፒፒ ደግሞ ማንኛውንም የኤችአይቪ ታካሚ የሚወስደውን መድኃኒት ከሱ አንዱ መድኃኒት ነው የሚሰጡት። እነዚህ መድኃኒት ለማን ነው የሚሰጠው? ምክንያቱም እነዚህ ኢመርጀንሲ የሚገጥማቸው ማን ናቸው? ቅድም በሁኔታው በስራ እንቅስቃሴያቸው፣ በማህበራዊ እንቅስቃሴያቸው፣ በስራ እንቅስቃሴያቸው ከሀገር ሊጋለጡ የሚችሉ ነገ ሊጋለጡ ይችላሉ ለሚባለው ማህበረሰብ ነው እንግዲህ ይሄ ቅድመ መከላከሉ የተፈቀደው ማለት። ይሄ ደግሞ ምንድነው መሆን ያለበት ወይ ደግሞ እነማን ናቸው መውሰድ ያለባቸው የሚለው በዋነኝነት መደፈር የደረሰባቸው ናቸው። ይሄ መደፈር ሲደርስ በዋነኝነት እንግዲህ ኤችአይቪን፣ አባላዘርና ያልታቀደ እርግዝናን መከላከል ስላለብን ከዛ ሴት መከላከል ስላለብን ከዛም ሰው ላይ እንደዚህ አይነት ነገሮችን በተለይ አባላዘርና ኤችአይቪ መከላከል ስላለብን አንድ ሰው እንደዚህ አይነት አደጋ ሲደርስበት ለ28 ቀን ይሄንን መድኃኒት በክትትል ይወስዳል ማለት ነው። ይሄ ማለት ያኛው መድኃኒቱ ነው የቀደመው፣ ቫይረሱ ነው በኋላ የገባው። ይሄኛው ግን ቫይረሱ ምናልባት ያ ሰው ስታተሱን ላያውቁ ይችላሉ፣ ወይ ደግሞ የደፈራቸው ሰው ከቫይረሱ ጋር ሊኖር ይችላል። ስለዚህ የገባውን ቫይረስ ነው እንግዲህ ሄዶ እኛ ዲኤንኤ ጋር አታች የሚሆነው። ስለዚህ ያንን የገባውን ቫይረስ ሪፕሊኬሽን እንዳይኖረው እዛ ቦታ ላይ ሄዶ መዝጋት ማለት ነው። ይሄ መቼ ነው የሚሆነው? በ24 ሰዓት እስከ 72 ሰዓት ውስጥ ብቻ ያቺ ሴት መምጣት አለባት ማለት። እንዲህ አይነት አደጋዎች ሲደርሱ ህፃናት ላይ ይሁን በወጣቶች ላይ ይሁን በትላልቅ ሰዎች ላይ ይሁን እንደዚህ አይነት አደጋዎች ሲደርሱ እንደዚህ አይነት ሁኔታዎች እንዳሉና ሊረዱ እንደሚችሉ በአካልም በስነ ልቦናም ሊረዱ በጤናቸውም ሊረዱ እንደሚችሉ እንደጋ ደግሞ ያልታቀደም እርግዝና እንዳይከሰት ሊረዱ ስለሚችሉ እንደዚህ አይነት ሰዎች እንደዚህ አይነት መረጃዎች ሊኖራቸው ይገባል ማለት ነው። ማለት አንድ ሰው በዕለት ዕለት እንቅስቃሴው እዚህ ቦታ እደፈራለሁ ብሎ ፕሮግራም አድርጎ ሊሄድ አይችልም። ግን ከደረሰበት እንዲህ አይነት መረጃዎች አሉ። እንደዚህ አይነት መረጃዎች ስላሉ እንደዚህ አይነት መረጃዎችን በማህበረሰቡ ውስጥ ካለ እንግዲህ ያላወቃችሁ ማሳወቅ አለባችሁ፣ ሼር ማድረግ አለባችሁ። እንደዚህ አይነት መረጃዎች መኖራቸውን ማህበረሰቡ ማወቅ አለበት። የት ነው እንደዚህ አይነት ነገሮች ያሉት የሚለውን ደግሞ ማወቅ አለበት። በተለይ እንደ አዲስ አበባ በጣም ትልልቅ ሆስፒታል፣ የመንግስት ሆስፒታሎች ላይ እንደዚህ አይነት ነገሮች ይታገዛሉ። ሰዎች በእንደዚህ አይነት ሁኔታ ሲመጡ ከጤናቸውም ከስነ ልቦናቸውም ከማህበራዊም ህይወታቸው አንጻር እንደዚህ አይነት ነገሮች ራሳቸውን ችለው ተቋቁመው በሕክምና በሁሉ ነገር እንግዲህ የሚረዷቸው አካል አሉ ማለት ነው። እንግዲህ በአዲስ አበባ ውስጥ በጣም ትልልቅ ሆስፒታሎች ይታወቃሉ ማለት ነው። ስለዚህ እንደዚህ አይነት ነገሮች እንዲኖራችሁ እንደዚህ አይነት ነገር ሲደርስ እንደዚህ አይነት ጉዳት ሲደርስ እንደዚህ አይነት አማራጮች በጤናችን ጉዳይ ላይ እንዳሉ ዛሬ እንደ መረጃ ይዣቸው መጥቻለሁ። ግን አሁን የምናያቸው የተሳሳቱ ነገሮች አሉ። ሰዎች ፈልገው አቅደው ወይ ደግሞ እዛ ቦታ ተገኝተው በራሳቸው ፍላጎት በመጠጥም ሊሆን ይችላል በፈለገም ዋቴቨር ግንኙነቱን ያደርጉና ፕሮፊላክሲስ አለ ብሎ ይመጣል። ፕሮፊላክሲስ ስፔሲፊክ ነው የተፈቀደው። ቅድም ላልኳችሁ በሕክምና ላይ ላሉ በተለያየ ሁኔታ ቫይረሱ ሊተላለፍባቸው የሚችል በመረጨት ሊሆን ይችላል፣ በመርፌ ኢንጀክሽን፣ በኢንጁሪ ሊሆን ይችላል። አክሲደንት ሲደርስ ያ ሰው ስራ ዓለም ላይ ነው ያለው፣ እሱ ቤተሰብ አለው፣ የራሱን ጤና መጠበቅ ስላለበት ለነዚህ ለሁለት ጉዳዮች ብቻ ናቸው ከፖስት
ፒኤፒ ወይ ደግሞ ፖስት ፕሮፊላክሲሶች የታገዙት የተፈቀዱትም ስራ ላይ ያሉትም ማለት ነው። ግን አሁን ያሉ ነገሮች የተሳሳቱ እንደሆኑ ያው ከስራ ዓለም ላይ ያየው ስለሆነ እንደዚህ አይነት ግንዛቤዎች ሊኖረን ይገባል ማለት ነው። ምክንያቱም ኤችአይቪ ቫይረስን ጥንቃቄ ባለው ግንኙነት ልናቆመው የምንችል ነው። ግን እንደ ሄፓታይተስ ያሉ ቫይረሶችንስ እንዴት ነው ልናቆማቸው የምንችለው? ይሄንን ግንዛቤ አባላዘርንስ እንዴት ነው ልናቆም የምንችለው? ይሄን ማንኛውም ሰው የራሱ የሆነ ሰብና የራሱ የሆነ ማህበራዊ ህይወት የራሱ የሆነ ባክግራውንድ ያለው ግንዛቤ ያለው ሰው በሙሉ ይሄንን ሊረዳና ሊከላከል ሊያቆም አዳዲስ ኢንፌክሽኖችን ማስቆም የምንችልበት ግንዛቤዎች አሉ ብዬ አምናለሁ። ሌላው ደግሞ ዛሬ በዋነኝነትና ትልቁ ጉዳይ ምንድነው? ወጣቶቻችን እንግዲህ በአንድም በሌላም ሁኔታዎች ያው ሱስ ውስጥ ገብተዋል። በጣም አቅቷቸው በመርፌ ደረጃ የሚወስዱ አሉ። ብዙ መረጃዎች አላችሁ። ሪሃብሊቴሽን ክፍል እየገቡ እያገገሙ የሚወጡ በዛው የሚቀየሩ ልጆች አሉ። እያቃታቸው ደግሞ የሚቸገሩ ልጆች አሉ። ስለዚህ ቅድም ያልኳቸው በተለይ ይሄ ፒኤፒ ፖስት ፕሮፊላክሲሱ እነሱንም ይመለከታል ማለት ነው። ምክንያቱም እነሱ ከሱሱ የተነሳ እንደዚህ አይነት ሁኔታ ውስጥ ከገቡ በኋላ መኖር ስለማይችሉ ሰርቫይቫልም ከባድ ስለሆነ ግድ መድኃኒቱን መጠቀም ስላለባቸው ባገኙት መርፌ ተዋውሰው ሊጠቀሙ ይችላሉ ማለት ነው። እንዲህ አይነት ሁኔታዎች ሲኖሩ እንዲህ አይነት ሁኔታዎች ሪስክ ውስጥ ሲገቡ እንግዲህ ቢያንስ ጤናቸውን ከእንደዚህ አይነት ሁኔታ እስከሚወጡ እስከሚያገግሙ አንድ ቀን ሁኔታዎች ተቀይረው እነሱም ለጓደኞቻቸው ምሳሌ ሆነው ከዚህ ሁኔታ እስከሚወጡ ድረስ እንግዲህ በአንድ ጎን ያው መጠበቅ ያለበት ጤናቸው ነውና ጤናቸው እንግዲህ በዚህ ሁኔታ ይጠበቃል። ግን እንደ ሄፓታይተስ አይነቶችን ግን ዞሮ ዞሮ በንክክ የሚመጡ ጉዳዮችን እንከላከል አንችልም ማለት ነው። ለነሱ እንግዲህ የሚሆነው ምንድነው? በተቻለ አቅም የግል መርፊያቸው ለራሳቸው መጠቀም አለባቸው። አሁን ይሄንን ስላቸው እንዲሁ ተነስቼ ሳይሆን በጣም በብዙ የሚቆጠሩ ወጣቶች ስላሉ ነው አዲስ አበባ ውስጥ ስፔሻሊ ሐዋሳ ውስጥ። ስለዚህ እነዚህ ልጆች አሁን መውቀስ ሳይሆን ሁሉም ማህበረሰብ ተረባርቦ የሚወጡበትን ዘዴ በሃይማኖትም ሊሆን ይችላል፣ በማህበራዊ ህይወታችንም ሊሆን ይችላል፣ ባገኘነው በግልም ስናገኛቸው ሊሆን ይችላል። እነዚህ ልጆች ከዚህ ሁኔታ የሚወጡበትን መርዳትና ጤናቸውን መጠበቅ አስፈላጊ ስለሆነ ነው ማለት ነው። ምክንያቱም ወጣቶቻችን ለሀገሪቱ ያስፈልጓታል፣ ለእኛ ያስፈልጉናል፣ ለወላጆች ለማህበራዊ ህይወታቸው ያስፈልጋሉ። ለብዙ ነገር የሚያስፈልጉ ወጣቶቻችን አሁን ቅድም እንግዲህ ያልኳችሁ መረጃ ኤችአይቪን እንግዲህ ወጣቶቹ ላይ በጣም እየታየ በተለይ ያንግ የሆኑ ወጣቶች ላይ ህጻናት ላይ እየታየ ነው ያለው። ሁለተኛ ደግሞ በእስር ቤት ባሉ ላይ ቢዝነስ አድርገው ወይም ስራ አድርገው በገቡ ሴቶች ላይ እንግዲህ እየታየ ነው ያለው። ስለዚህ እንደዚህ አይነት ነገሮችን እያንዳንዱን እንግዲህ ወርዶች ምናልባት ሳስረዳችሁ ያላስተካከልኩትኝ ሳስረዳችሁ ያልገባችሁ ነገር ካለ ኮሜንት ላይ እንደምትጠይቁኝ እኔም ለማብራራት ደግሜ ላለው ጥረት እንደማድረግ ነው የማስበው። እናንተም ደግሞ ፈርዘርሊ መረጃዎችን አዳዲስ መረጃዎች በወጡ ቁጥር እነዚህ መረጃዎች ከጤና አንጻር ያሉ መረጃዎችን መከታተል፣ ለሌላው ማጋራት፣ ከሌላው ጋር ዲስከስ ማድረግ በተለይ እንደ አንድ ፋሚሊ ቤት ውስጥ ከወጣቶቹ ጋር ከልጆች ጋር መነጋገር በጣም አስፈላጊ ነው ማለት ነው። ምክንያቱም ቤት ነው ጎረቤትን የሚሰራው፣ ጎረቤት ማህበረሰብን ይሰራል፣ ማህበረሰብ ነው አገር የሚሰራው። እታች ነገሮች ከተበላሹብን እስከ ላይ ድረስ ነገሮቹ ይበላሻሉ። በጤናም በስነ ምግባርም በማህበራዊም በስነ ልቦናም በመንፈሳዊ ህይወትም ሊሰሩ የሚችሉት ከታች ነውና እታች ላይ ግንዛቤው እንዲኖረን ያስፈልጋል። እኛም ያለንን ግንዛቤ ደግሞ ለሌሎቹም በማጋራት በማወያየት እንደዚህ አይነት መረጃዎች አሉ በማለት እንደምንነጋገርበት እና ተስፋ አደርጋለሁ። ይሄንን መረጃም እንግዲህ ዛሬ በተቻለኝ አቅም ለመስጠት እንግዲህ ጥረት አድርጌያለሁ። እንደማንኛውም እንግዲህ እኔም ማህበረሰቡ ውስጥ እንደምኖር እንደ አንድ እናት እንደ አንድ ሙያተኛ እኔንም ጉዳዩ ስለሚመለከተኝ ይሄን መረጃ ይዤ መጥቻለሁ። ሰላም ሁኑልኝ፣ ሰላም ያገናኘን። በነገር ሁሉ እንግዲህ ከኔ ጋር ቆማችሁ አመሰግናችኋለሁ። አስተያየት እየሰጣችሁ ያላችሁ አመሰግናለሁ።
ስለዚህ እንደዚህ አይነት ሁኔታዎች ሲደርሱ ማህበረሰብ ውስጥ ቅድም ደጋግሜ እያልኳችሁ ምናልባት በመርፌ ያው ብዙ ጊዜ ሌጋል ያለም ተደብቀው ነው የሚወስዱት። መደፈር ሲደርስ ነገሮችን አምቆ ዝም ብሎ ቤት ውስጥ ማስቀረትን እንደ አማራጭ ነው የምንወስደው። ግን ምንድነው ይሄንን ጉዳዮች ሕክምናው ጋር ሄደው ቢያንስ በጤናቸው ጉዳይ በስነ ልቦና ጉዳይ ሊጠበቁ ሊረዱ እንደሚችሉ ማወቅ አስፈላጊ ነው። ቅድም እንዳልኳችሁ በአዲስ አበባ ውስጥ ያሉ ሁሉም ትልልቅ ሆስፒታሎች ውስጥ እነዚህ ሰርቪሶች ይሰጣሉ። በተለይ ስፔሻሊ እንደ ምኒልክ ያሉ ሆስፒታሎች ላይ እንኳን መረጃ አለኝ፣ እንደ ጋንዲ ሆስፒታሎች መረጃ አለኝ። እና እንዲህ አይነት ነገሮች ሲኖሩ ወደዛ እንድታተኩሩ ነገሮችን ቶሎ ለመቆጣጠር በጤና ጉዳይ ላይ ጊዜ ሳሰጡ በተለይ 24 ሰዓት እስከ 72 ሰዓት ባለው ጊዜ ውስጥ ያን የተጎዳችን ልጅ ሊሆን የተጎዳውን ሰው እዛ ቦታ ሄዶ መፍትሄ እንዲያገኝ ማድረግ ትችላላችሁ፣ ማገዝ ትችላላችሁ። ያም ሰው ደግሞ እንደዚህ አይነት ነገር አለ እንዴ ቅድመ ለጤና ይደስጥ ብሎ ትኩረት አድርጎ መሄድ እንዳለበት አስባለሁ። አመሰግናለሁ። ሰላም ያገናኛል ባይ ደህና ሁኑልኝ።